ጦርነቱ ወደ አደገኛ ምዕራፍ እየተሸጋገረ ይመስላል። ካናዳ ልትቀላቀል ነው። በእስራኤል በአሜሪካና በኢራን መካከል የተቀሰቀሰው ግጭት ስድስተኛ ቀኑን ሲይዝ ቀጠና ወደ ከፋ እልቂት እየመራ መሆኑ ተነግሯል። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በበርካታ ሚሳኤሎችና የሻሄድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰሩ የሮኬት መተኮሻዎችንና ሰው አልባ አውሮፕላኖችን ያሳያል። ዶናልድ ትራምፕ የቀጣዩን የኢራን መሪ ምርጫ ላይ እጃቸው መግባት እንዳለበት ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቀጣዩን የኢራን መሪ በመምረጡ ሂደት ላይ በግል መሳተፍ እንደሚፈልጉ ለኤክሲዮስ በሰጡት ቃለ ምልልስ አስታወቁ። የሰሜን ኮሪያ መሪ ኪም ጆንግ ኡን ቀጭን ማስጠንቀቂያ ሰጡ። የሰሜን ኮሪያ መሪ ኪም ጆንግ ኡን በአሁኑ ወቅት በኢራን ውስጥ በሚገኙ ዜጎቻቸው ላይ ማንኛውም አይነት ጉዳት ቢደርስ ሀገራቸው በቀጥታ ወደ ጦርነቱ እንደምትገባ ለዓለም አቀፉ ጥምረት ጠንከር ያለ ማስጠንቀቂያ አስተላልፈዋል። ደቡብ አፍሪካ ሆይ ኢኮኖሚሽን ሽባ አደርጋለሁ። እስራኤል በመካከለኛው ምስራቅ የተቀሰቀሰው ግጭት አዲስ መልክ በመያዝ እስራኤል በደቡብ አፍሪካ ላይ እጅግ ከባድ የሆነ የኢኮኖሚ ማስጠንቀቂያ ሰጥታለች። የቴል አቪቭ ባለስልጣናት የደቡብ አፍሪካን ኢኮኖሚ ሙሉ በሙሉ ሽባ እናደርጋለን ሲሉ መዛታቸው ተሰምቷል። ሰላም ጤና ይስጥልን ውድ የቲኩስ ኢንተርቴይንመንት ቤተሰቦች፣ በእነዚህና በሌሎች ሰሞነኛው እስራኤልና ኢራን ጦርነት ዙሪያ ያያዝኳቸውን መረጃዎች በዝርዝር አስደምጣችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ጦርነቱ ወደ አደገኛ ምዕራፍ እየተሸጋገረ ይመስላል። በእስራኤል በአሜሪካና በኢራን መካከል የተቀሰቀሰው ግጭት ቀጠናውን ወደ ከፋ እልቂት እየመራ መሆኑ ተነግሯል። እስራኤል በሊባኖስና በቴሄራን ላይ የአየር ጥቃት የሰነዘረች ሲሆን ኢራን በበኩሏ በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤልና አሜሪካ የጦር ሰፈሮች በማዝነብ ምላሽ እየሰጠች ትገኛለች። የኢራን መንግስት ሚዲያዎች የእስራኤላውያን የፕሬዝዳንት ትራምፕ ደም መፍሰስ አለበት የሚል የሃይማኖት መሪዎችን ጥሪ እያስተላለፉ ይገኛል። አዘርባይጃን ኢራን በግዛቴ ላይ በከፈተችው የድሮን ጥቃት ሰዎች ቆስለውብኛል በማለት ከሳለች። ካናዳው ጠቅላይ ሚኒስትር ማርክ ካርኒ ሀገራቸው ከወዳጆቿ ጎን ለመቆም ወታደራዊ ጣልቃ ገብነት ልታደርግ እንደምትችል ፍንጭ ሰጥተዋል። በረራ ማስተጓጎሎች ቢኖሩም ሀገራት ዜጎቻቸውን ከቀጠናው ለማስወጣት ከፍተኛ ጥረት እያደረጉ ነው። የምዕራባውያን ሀገራት በጦርነቱ የመሳተፍ ፍላጎት መጨመር ግጭቱ ወደ ዓለም አቀፍ ቀውስ እንዳይቀየር ትልቅ ስጋት ፈጥሯል። በዘመናዊ የጦር መሳሪያዎችና በረቀቀ ቴክኖሎጂ በሚካሄደው የመካከለኛው ምስራቅ ጦርነት ውስጥ የሰው ልጅ ብልሃት ቴክኖሎጂ ሲያሸንፍ የሚያሳይ አስገራሚ ክስተት ተፈጥሯል። እስራኤል መከላከያ ሰራዊት በኢራን ላይ ባካሄደው ጥቃት አንድ ትልቅ የጦር ሄሊኮፕተር ማውደሙን የሚያሳይ ቪዲዮ አውጥቶ ነበር። ነገር ግን ጉዳዩን በጥልቀት የሚመረምሩ የጦር ትንታኔ ባለሙያዎች ቪዲዮውን ሲመለከቱት የተመታው ሄሊኮፕተር ሳይሆን አስፋልት ላይ የተሳለ ባለ 3 ልኬት 3D ስዕል ሆኖ ተገኝቷል። ኢራናውያን ይህንን የጦር ሄሊኮፕተር አምሳያ መሬት ላይ በከፍተኛ ጥበብ በመሳል ከላይ ለሚመለከተው አውሮፕላን ወይም ድሮን እውነተኛ ሄሊኮፕተር እንዲመስል አድርገውታል። የቦምቡ ፍንዳታ ሲከሰት ምንም አይነት የብረት ስብርባሪ ወይም የነዳጅ ቃጠሎ አልታየም። ሲሉ እንዳለ መሬት ላይ ተለጥፎ ቀርቷል። እጅግ የሚገርመው ደግሞ የክሳራው መጠን ነው። ኢራን ይህንን ለማዘጋጀት ጥቂት ዶላሮችን ለቀለም ብቻ ስታወጣ፣ እስራኤል ግን ይህንን ስዕል ለማውደም በሚሊዮን ዶላር የሚገመት እጅግ ዘመናዊ ሚሳኤል ተጠቅማለች። ይህ አጋጣሚ በጦርነት ውስጥ የጉልበትና የገንዘብ ብልጫ ሳይሆን በማታለልና የብልሃት ስልት ምን ያህል ወሳኝ እንደሆነ አሳይቷል። መካከለኛው ምስራቅ ውጥረት ድንበር እየጣሰና ያልተጠበቁ አቅጣጫዎችን እያያዘ ነው። አሁን ደግሞ የኢራን ኃይሎች በአዘርባይጃኗ ናክቺቫን ዓለም አቀፍ የአየር ማረፊያ ላይ ድንገተኛ ጥቃት አደርሰዋል። በዚህ ክስተት ውስጥ እጅግ የሚገርመውና የድል ነገር የሚያስብለው ታላቅ አጋጣሚ አለ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ልክ ባለፈው ሳምንት በአዘርባይጃን ይፋዊ የሥራ ጉብኝት እያደረጉ እንደነበር ይታወሳል። ይህ አውዳሚ ጥቃት የተፈጸመው ጥቂት ቀናት ቀደም ብሎ ቢሆን ኖሮ የጠቅላይ ሚኒስቴሩ ጉዞ ይሰረዝ ወይም ደግሞ ወደ ሀገር ቤት መመለስ ተከልክለው እዚያው አየር ማረፊያ ውስጥ ትልቅ አደጋ ውስጥ ሊወድቁ ይችል ነበር። የሳምንቱ ልዩነት ብቻ ትልቅ የታሪክ መዛባትን አድኖታል። የጦርነትና የፖለቲካ ነገር እንዲህ ነው።
የትላንት ሰላማዊና ደህንነቱ የተጠበቀ ቦታ በቅጽበት የጦርነትና የፍንዳታ ቀጠና ይሆናል። የዓለም ሁኔታ ከቀን ወደ ቀን እጅግ ፈታኝና ያልተጠበቀ እየሆነ መጥቷል። ዶናልድ ትራምፕ የቀጣዩን የኢራን መሪ ምርጫ ላይ እጃቸው መግባት እንዳለበት ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀጣዩን የኢራን መሪ በመምረጡ ሂደት ላይ በግል መሳተፍ እንደሚፈልጉ ለኤክሲዮስ በሰጡት ቃለ ምልልስ አስታወቁ። ትራምፕ ከኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ሀሜኒ ህልፈት በኋላ አዲሱን የአገሪቱን መሪ በመሰየሙ ሂደት ላይ እሳቸው በግላቸው መሳተፍ እንደሚያስፈልጋቸው ገልጸዋል። ትራምፕ የሟቹ መሪ ልጅ የሆኑት ሞጂታባ ሀሜኒ የአባታቸው ተተኪ የመሆን ከፍተኛ እድል እንዳላቸው ለኤክሲዮስ አረጋግጧል። ይሁን እንጂ ሞጂታባ ሀሜኒ የአባታቸውን ቦታ ተረክበው መሪ መሆናቸው ተቀባይነት የሌለው ውጤት እንደሆነም ትራምፕ በዚሁ ቃለ ምልልሳቸው አስገንዝበዋል። ይህ የትራምፕ አስተያየት አሜሪካ በቀጣይ በኢራን የውስጥ ፖለቲካና በመሪዎች ሽግግር ላይ ጠንከር ያለ ተጽዕኖ ለማሳደር ያላትን ፍላጎት የሚያሳይ ነው ተብሏል። በመካከለኛው ምስራቅ ያለው ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሄድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረዥም በሆነ የኮንክሪት ዋሻዎች ውስጥ በረድፍ የተሰሩ የሮኬት መተኮሻዎችንና ሰው አልባ አውሮፕላኖችን ያሳያል። ይህም ኢራን እነዚህን የጦር መሳሪያዎች በዝቅተኛ ወጪ እና በፍጥነት በብዛት የማምረት አቅም እንዳላት ጠላቶች ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሄድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። ኢራን በሀገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋ ከ$20,000 እስከ $50,000 እንደሆነ ይነገራል። በሌላ በኩል የቴል አቪቭ ባለስልጣናት የደቡብ አፍሪካን ኢኮኖሚ ሙሉ በሙሉ ሽባ እናደርጋለን ሲሉ መዛታቸው ተሰምቷል። ደቡብ አፍሪካ ሆይ ኢኮኖሚሽን ሽባ አደርጋለሁ። እስራኤል በመካከለኛው ምስራቅ የተቀሰቀሰው ግጭት አዲስ መልክ በመያዝ እስራኤል በደቡብ አፍሪካ ላይ እጅግ ከባድ የሆነ የኢኮኖሚ ማስጠንቀቂያ ሰጥታለች። የቴል አቪቭ ባለስልጣናት የደቡብ አፍሪካን ኢኮኖሚ ሙሉ በሙሉ ሽባ እናደርጋለን ሲሉ መዛታቸው ተሰምቷል። ለዚህ የከረረ ዛቻ ዋናው መንስኤ ደቡብ አፍሪካ በአሜሪካ በእስራኤልና በኢራን መካከል ያለውን ውጥረት ለማርገብና ለማስታረቅ ያሳየችው ፍላጎት ነው። ሆኖም እስራኤል ይህንን የሽምግልና ጥረት እንደ ቅንነት ሳይሆን ለታሪካዊ ጠላቷ ለኢራን እንደመወገንና በእስራኤል ላይ እንደመቆም ተመልክተዋለች። ጸረ እስራኤል አቋም ዋጋ ያስከፍላል። የእስራኤል መንግስት ባለስልጣናት በሰጡት መግለጫ ደቡብ አፍሪካ የምትከተለው ጸረ እስራኤል አቋም ከፍተኛ ዋጋ እንደሚያስከፍላት አስታውቋል። ቀደም ሲል በሄግ ዓለም አቀፍ ፍርድ ቤት ICJ እስራኤል ላይ በቀረበው ክስ ሳቢያ የሻከረው የሁለቱ ሀገራት ግንኙነት አሁን ደግሞ ወደ ቀጥተኛ የኢኮኖሚ ጥቃት ሊሸጋገር መሆኑ ተንታኞችን አሳስቧል። የፖለቲካ ተንታኞች እንደሚሉት ደቡብ አፍሪካ የሰላም መልእክተኛ ለመሆን ብትሞክርም ያልታሰበ ጥይት እየደረሰላት ይገኛል። እስራኤል የምትወስደው የኢኮኖሚ እርምጃ ምን ሊሆን እንደሚችል በዝርዝር ባይገለጽም በንግድና በዲፕሎማሲያዊ ግንኙነት ላይ የሚኖረው ተጽዕኖ ግን ቀላል እንደማይሆን ይገመታል። ዓለም አቀፉ ማህበረሰብ ይህ የቃላት ጦርነት ወደ ተግባር ተለውጦ የደቡብ አፍሪካን ደካማ ኢኮኖሚ ይበልጥ እንዳያናጋ በስጋት እየተከታተለ ይገኛል። የሰሜን ኮሪያ መሪ ኪም ጆንግ ኡን ቀጭን ማስጠንቀቂያ አስተላልፈዋል። የሰሜን ኮሪያ መሪ ኪም ጆንግ ኡን በአሁኑ ወቅት በኢራን ውስጥ በሚገኙ ዜጎቻቸው ላይ ማንኛውም አይነት ጉዳት ቢደርስ ሀገራቸው በቀጥታ ወደ ጦርነት እንደምትገባ ለዓለም አቀፉ ጥምረት ጠንከር ያለ ማስጠንቀቂያ አስተላልፈዋል። መሪው የዜጎቻቸው በሰላም መመላለስ ለድርድር የማይቀርብ ጉዳይ መሆኑን ገልጸው ይህም ቀጠናው ግጭቱን ወደ ኒውክሌር ኃያላን ፍጥጫ ሊቀይረው የሚችል አደገኛ ሁኔታ መፍጠሩ ተነግሯል። ይህም ማስጠንቀቂያ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ማለት 50 ሰሜን ኮሪያ ማለት ናት በማለት የቀጠናውን ስጋት ከገለጹ በኋላ ነው። ይህም አባባል በተፋላሚ ወገኖች መካከል ያለውን ጥልቅ የርዕዮተ ዓለም ልዩነት በግልጽ ያሳየ ሆኗል። ኢኮኖሚና ወታደራዊ ቀውሶች የዓለም ጦርነት ስጋት እያየለ በመጣበት በዚህ ወቅት
ኳታር በአገሪቱ የድንገተኛ ጊዜ አዋጅ የታወጀ ሲሆን የጋዝ ምርት ሙሉ በሙሉ ተቋርጧል። ስፔን ከአሜሪካ ጋር ለትብብር የተስማማችው በንግድ ታሪፍ ከፍተኛ ጫና ከደረሰባት በኋላ እንደሆነ ተገልጿል። በኢራን የባህር ኃይል ላይ እየደረሰ ያለው ጥቃት ቀጥሏል። በተለይም የኢራን የጦር መርከብና IRIS ፈቲ የተሰኘችው ሰርጓጅ መርከብ መጥለቃቸው ወታደራዊ ውጥረቱን ጣሪያ አስነክቷል። ምንም እንኳን የአሜሪካ ኮንግረስ ተጨማሪ ጥቃቶችን ለማገድ ድምጽ ቢሰጥም ፔንታጎን ለደረሰበት የ$2 ቢሊዮን የመሳሪያ ክሳራ ማካካሻ $50 ቢሊዮን ተጨማሪ ባጀት እየጠየቀ ይገኛል። የሩሲያና የኔቶ እንቅስቃሴ ሩሲያ ከቴሄራን መሪዎች ጋር ያላት ግንኙነት በመቋረጡ የኢራንን የኒውክሌር ጣቢያዎች ለመቆጣጠር ዝግጅት እያደረገች መሆኑ ተሰምቷል። በሌላ በኩል በቱርክ የሚገኘው የኔቶ የአየር መከላከያ ስርዓት የባለስቲክ ሚሳኤል ካከሸፈ በኋላ ከፍተኛ ጥንቃቄ ላይ ይገኛል። በአሁኑ ወቅት ኦፕሬሽን ኤፒክ ፉር ከቀጠናዊ ጣልቃ ገብነት ወደ ዓለም አቀፉ ግጭት የመሸጋገር አዝማሚያ እያሳየ ነው። በኢራን የሚገኙ የሰሜን ኮሪያ ዜጎች ጉዳይ ለዚህ ግዙፍ ጦርነት መቀስቀሻ ሊሆን እንደሚችል ተሰግቷል። ኢራን በበኩሏ ቀጥታ አሜሪካን ላይ ያጸፋ እርምጃ እንደምትወስድ አስጠነቀቀች። በቻይና የኢራን አምባሳደር አብዱል ረዛ ረሂማን ፋዚል ሀገራቸው በአሜሪካና በእስራኤል ላይ በዓለም ዙሪያ እንዲሁም ከተቻለ እስከ አሜሪካ ዋና ምድር የሚደርስ ቆራጥ ያጸፋ እርምጃ እንደምትወስድ አስጠነቀቁም። አምባሳደሩ በቤጂንግ ለፎኒክስ ቴሌቪዥን በሰጡት ልዩ ቃለ ምልልስ አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ክፉኛ ኮንነዋል። ጥቃቱ የተፈጸመው በሁለቱ ሀገራት መካከል በነበረው ድርድር ላይ መሻሻሎች እየታዩ በነበረበት ወቅት መሆኑን ጠቅሰው ድርጊቱን የጉልበተኝነት ፖለቲካና ግልጽ ትንኮሳ ሲሉ ገልጸውታል። የኢራን መንፈሳዊ መሪ አያቶላ አሊ ሀሜኒ መሞታቸውን ተከትሎ በቻይና የሚገኘው የኢራን ኤምባሲ ሰንደቅ ዓላማውን ዝቅ አድርጎ በመስቀል ያዘን መግለጫ አውጥቷል። በሌላ በኩል የእስራኤል መከላከያ ኃይል በደቡባዊ ሊባኖስ ድንበር ጥሶ ወደ ውስጥ እየገባ መሆኑ ተዘግቧል። ይህም ቀጠናዊ ጦርነት እንዲባባስና እንዲራዘም ስጋት ፈጥሯል። ኢራን ለተራዘመ ጦርነት ዝግጁ መሆኗን የተጠየቁት አምባሳደር ፋዚል ሀገራቸው ጦርነቱን እንደማትፈልግ ነገር ግን የአሜሪካ ወይም የእስራኤል ወታደሮች የኢራንን መሬት ከረገጡ ከባድ ምት እንደሚጠብቃቸው አስገንዝበዋል። አምባሳደሩ አሜሪካ ከታሪክ ትምህርት አለመቅሰሟን ሲተቹ በቪየትናም ተሳክቶላቸዋል፣ በአፍጋኒስታን ወይስ በኢራቅ በየትኛው ቦታ ስኬት አላገኙም በማለት የቀድሞዎቹን ጦርነቶችን ለአብነት ጠቅሰዋል። የአያቶላ አሊ ሀሜኒን ቦታ ስለመተኩት ሰው በተመለከተ ልጃቸው የሞጂታባ ሀሜኒ መመረጣቸውን የሚገልጹ ዘገባዎችን አምባሳደሩ በቀጥታ ባያረጋግጡም ስለ ግለሰቡ ያላቸውን አድናቆት ገልጸዋል። ሞጂታባ ሀሜኒ ጥልቅ የሃይማኖት ዕውቀት ያለው አብዮታዊ ጥበበኛና ደፋር ሰው ነው ብለዋል። ምንም እንኳን ሞጂታባ ለቦታው ግንባር ቀደም እጩ ቢሆኑም የኢራን የሊቃውንት ምክር ቤት እስካሁን ይፋዊ መግለጫ እንዳልሰጠ ገልጸዋል። በመጨረሻም ለዓመታት በቴሄራን አውራ ጎዳናዎች በትራፊክ ማብራቶችና በደህንነት ምሰሶዎች ላይ ተሰቅለው የሚታዩት ተራ ካሜራዎች የዘመናዊ ከተማ መገለጫዎች ብቻ አልነበሩም። አዳዲስ የወጡ መረጃዎች እንደሚያመለክቱት ከሆነ እነዚህ ካሜራዎች የኢራን ከፍተኛ መሪ የሆኑትን አሊ ሀሜኒን ኢላማ ያደረገ የሰፋ የድብቅ ስለላ መረብ አካላት ነበሩ። የእስራኤል የስለላ ተቋም በኢራን እምብርት ውስጥ እጅግ የራቀቀ የደህንነት ዘመቻ ሲያካሄድ መቆየቱ ተገልጿል። በዚህ ዘመቻ እንደ ሚሳኤል ያሉ ግዙፍ የጦር መሳሪያዎች ሳይሆኑ ጥቅም ላይ የዋሉት የከተማዋ የዳታ ወይም የመረጃ ፋስቶች ናቸው። ሰርጎ ገቦች የቴሄራንን ሰፊ የትራፊክ ካሜራዎች መረብ በመስበር እያንዳንዱን ምስል በቀጥታ በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ ቴል አቪቭ ወደሚገኙ የመረጃ ማዕከላት እንዲተላለፍ ማድረጋቸው ተዘግቧል። የእስራኤል ተንታኞች የእነዚህን ካሜራዎች ምስል ለረጅም ጊዜ ሲያጤኑ መቆየታቸው ተነግሯል። በተለይም በፓስተር ጎዳና አካባቢ የሚገኘውና የከፍተኛ መሪው ቢሮ የሚገኝበት ስፍራ በካሜራ እይታ ስር ወድቆ ነበር። በዚህም የጥበቃ ሰራተኞች መኪናቸውን የት እንደሚያቆሙ፣ መቼ እንደሚመጡና እንደሚሄዱ እንዲሁም የደህንነት ጥበቃው በየቀኑ እንዴት እንደሚለዋወጥ ዝርዝር መረጃዎችን ሲሰበስቡ ቆይተዋል።
ከካሜራዎች በተጨማሪ የሞባይል ስልክ መረቦች፣ የመገናኛ ዘዴዎችና ዲጂታል መረጃዎች ተለጥፈው የከፍተኛ መሪው የዕለት ተዕለት እንቅስቃሴ የሚገናኟቸው ሰዎችና ጥቃት ቢሰነዘር ሊሸሸጉባቸው የሚችሉባቸው ቦታዎች ጭምር ተለይተው ታውቀው ነበር። የኢራን ከፍተኛ ባለስልጣናት፣ የሪፐብሊካን ጋርድ አዛዦችና የፖለቲካ አማካሪዎች በቴህራን የሚገኝ ጥብቅ ጥበቃ የሚደረግለት ግቢ ውስጥ ስብሰባ በነበረባቸው ወቅት ጥቃቱ ተፈጽሟል። በመጀመሪያ በምሽት እንዲካሄድ ታቅዶ የነበረ ጥቃት በኋላ ላይ በጠራራ ፀሐይ እንዲሆን ተወስኖ ጠዋት 12 ሰዓት ላይ ተጀምሯል። የእስራኤል ተዋጊ ጄቶች በ60 ሴኮንዶች ውስጥ 3 ዋና ኢላማዎችን በመምታት አልያሜኒን ጨምሮ 40 የሚጠጉ ከፍተኛ ባለስልጣናትን መግደላቸውን አንድ የእስራኤል ወታደራዊ ባለስልጣን ለአሶሺየትድ ፕሬስ ገልጿል። ከሟቾቹ መካከል የሪፐብሊካን ጋርድ ዋና አዛዥም እንደሚገኙበት ተነግሯል። ይህ ጥቃት ከመፈጸሙ ጥቂት ወራት ቀደም ብሎ በመስከረም ወር 2024 እንደ አውሮፓውያኑ አቆጣጠር ሞሳድ በሊባኖስ በሂዝቦላ ታጣቂዎች ላይ በፔጀር አማካይነት ተመሳሳይ የቴክኖሎጂ ጥቃት መፈጸሙ ይታወሳል። አሁንም ኢራን ላይ የተፈጸመው ጥቃት ቀጠናውን ለከፍተኛ ጦርነት ዳርጎታል። እንደ አሜሪካ ባለስልጣናት መረጃ ከሆነ እስካሁን በኢራን ውስጥ ከ1250 በላይ ኢላማዎች ተመተዋል። በምላሹ ኢራን በኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸመችው ጥቃት የአሜሪካ ወታደሮች መገደላቸው ተዘግቧል። አድማጮች ለዛሬው አሜሪካ እስራኤልና ኢራን ጦርነት ዙሪያ የያዝኳቸው ዝርዝር መረጃዎች የእስካሁኑ ናቸው። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ቆዩልኝ።